ሰላም ጤና ይስጥልኝ እንደምን አላችሁ? ዛሬ እንግዲህ ወደ አሜሪካ ለመምጣት ህጋዊ መንገዶች ምን ምንድናቸው የሚለውን ነገር ነው የምናየው። ብዙ አይነት መንገዶች አሉ። ከዛ ውስጥ 10 ህጋዊ መንገዶችን አዘጋጅቻለሁ ለዛሬው ቪዲዮአችን የሚሆነው የምንችለውን ያክል እናያለን። አብራችሁን ቆዩ። 10 ህጋዊ መንገዶች ወደ አሜሪካ ለመምጣት። አንደኛ ቱሪስት ቪዛ ወይንም ቢ2 ቪዛ የምንለው ማለት ነው። ይሄ የቪዛ አይነት ለአጭር ጊዜ የሚቆይ የቪዛ አይነት ሲሆን የሚሰጠውም ለጉብኝት ሲሆን ለቪዚት ለማድረግ ለጉብኝት ቪዚት ለማድረግ እና ለሜዲካል ትሪትመንት የሚሰጥ አይነት የቪዛ አይነት ነው። ቱሪስት ቪዛ እንዴት እናገኛለን እና ከኛ ምን ይጠበቃል የሚለውን መጀመሪያ ላይ አፕላይ ዩኤስ ኤምባሲ ዌብሳይት ድረገጹ usembasy.gov ጋር ዶት ላይ ታገኙታላችሁ። የሚሞላ ፎርም አለ። እዛ ላይ የሚሞላው ፎርም DS1604 ፎርም ይባላል። ይህንን ስናደርግ ግን የምናሳያቸው ነገሮች አሉ። ከዛ ውስጥ ምንድነው አንደኛው የስራ ወይም የቢዝነሳችን ሁኔታ፣ እዛ ኤምባሲ ላይ የምንሰራው ስራ ካለ ይሄ በዚህ ስራ ነው የምተዳደረው የሚለውን፣ እንደገና ደግሞ ገቢ ካለን ደግሞ ይሄን የሆነ ገቢ አለኝ የሚለውን ነገር እሱን ለኤምባሲ እዛ ላይ እናሳያለን ማለት ነው። ፎርሙ ሞልተን ከጨረስን ኢንተርቪው ከመጣን በኋላ ነው አክቹሊ ያለው። ግን ይሄ ከኛ የሚጠበቀው ነገር ነው። ምክንያቱም ከኢትዮጵያ ወደ አሜሪካ ስትመጡ እዚህ አሜሪካን ሀገር እንዳትቀሩ አይቀሩም ብለው የሚያስቡበት መንገድ አንደኛው ምንድነው ኢትዮጵያ የሆነ ነገር ካላቸው፣ ቋሚ ስራ ካላቸው፣ ቋሚ ገቢ ካላቸው አይቀሩም ብለው ያስባሉ። ግን አብዛኛው ሰው ግን ይህን ቪዛውን ካገኘ በኋላና ወደ አሜሪካ ከመጣ በኋላ አሳይለም ይጠይቃል። በዛው የሚቀርበት ሁኔታ አለ። አንዳንዱ ደግሞ ተምሮም ጨርሶም ወይንም የቱሪስት ቪዛ አግኝቶም ይመለሳሉ። ለምሳሌ ዘፋኞች፣ የምናውቃቸው ዘፋኞች ብዙ ጊዜ ወደ አሜሪካን ሀገር ይመጣሉ። እነ ቬሮኒካ፣ እነ ዳዊት ጽጌ፣ ብዙ አይነት ዘፋኞች በቱሪስት ቪዛ ይመጡና ለቢ2 ቪዛ ማለት ነው በዛ ይመጡና እንትን ሊያደርጉ ይችላሉ። ወይንም በወርክ ቪዛም ሊመጡ ይችላሉ። ዲፔንድስ። አንዳንደኛ በኤች1 ቪዛ የሚባል ደግሞ አለ። በስራ ቪዛም የሚመጡ ይኖራሉ። ያ ከሆነ ለስራ ነው የሚመጡት፣ ለአጭር ጊዜ ነው የሚመጡት። ስራቸውን ሰርተው ሲጨርሱ ይሄዳሉ ማለት ነው። ስለዚህ በቪዚቲንግ የሚመጣም ሰው አለ፣ መጥቶ የሚሰራ ሰው አለ። አይ በኤች1 ቪዛም በቢ1 ቪዛም መጥቶ ደግሞ ለስራውን ሰርቶ ላይክ እንደ ዘፋኞች የሚሄድም አለ ማለት ነው። ኦኬ። ሁለተኛው ስቱደንት ቪዛ ወይንም ኤፍ1 ቪዛ የሚባለው ነው። ይሄ በዩኒቨርሲቲ በኮሌጅ እና በሃይ ስኩል እዛ ላይ አፕላይ ተደርጎ የሚገኝ ነው። ይሄም ዌብሳይቱ እዛው usembasy.gov ላይ እዛ ላይ ነው የሚገኘው። እዛ ራሱን የስቱደንት ቪዛ አፕሊኬሽን የሚላለ እዛ ጋር ይሞላል ማለት ነው። ይሄንን ግን ለመሙላት ያው ከሆነ ዩኒቨርሲቲ ወይንም ኮሌጅ ወይንም ሃይ ስኩል ጋር የኮንታክት ማድረግ መቻል አለበት። ከዛ በኋላ ነው ያንን እነሱ ኮንታክት ካደረጓችሁ በኋላ ነው አፕሊኬሽኑን ተሞልቶ ወደ ኢንተርቪው ተሄዶ ከዛ በኋላ ወደ ዩኒቨርሲቲ ወይንም ወደ ኮሌጅ ወይንም ወደ ሃይ ስኩሉ ጆይን ማድረግ የሚቻለው ማለት ነው። ሶስተኛው የቪዛ አይነት ወርክ ቪዛ ወይም H1B ቪዛ የሚባለው ነው። ይሄ ፎር ስፔሻላይዝድ ጃብ ነው። ምናልባት ይሄ ዩኤስ ኤምፕሎየር ነው ስፖንሰር የሚያደርገው ማለት ነው። ምሳሌ እዚህ አሜሪካን ሀገር ያለ አንድ የሆነ ድርጅት ሊኖር ይችላል። የሆነ ድርጅት ሌትስ ሴይ ምሳሌ የኮካኮላ ካምፓኒ ሊሆን ይችላል፣ ወይም የሆነ ማይክሮሶፍት ካምፓኒ ሊሆን ይችላል፣ ወይ አናዘር የሆነ ካምፓኒ እዚህ አሜሪካን ሀገር ያለ ካምፓኒ እንደ ቫካንሲ ያወጣል። ያን ቫካንሲ ሲያወጣ ኢትዮጵያ ያሉ ሰዎች ያንን ዌብሳይት ላይ ፖስት የተደረገ ነገር ካዩ ያንን ነገር እዛ ላይ ፎርም ይሞላሉ። ከዛ የራሳቸውን የደሞዝ መጠን እዛው ላይ ይናገራሉ። ብዙ ፎርም አለው እዛ የሚሞላ። ያን ከተሞላ በኋላ ላይ እነሱ እዚህ ቫካንሲ ያወጡት ካምፓኒዎች ያዩና ይህን ሰው ፈልገዋለሁ ምናምን ብሎ ራሱ ስፖንሰር ያደርጋቸዋል ማለት ነው። ስፖንሰር ያደርጋቸዋል። ክፍያም ብዙም ክፍያ አይኖረውም። ስፖንሰር ካደረጋችሁ በኋላ እዚህ ስትመጡም አንዳንዴ ኦውን አድርጋችሁ ትመጣላችሁ። ከዛ ብዙ የሚከፈል ነገር ሊኖር ይችላል። እና ይሄኛው ግን ዋናው ነገር ምንድነው ከዛኛው ጋር የሚለየው ነገር ይሄ የቀጣሪው ዩኤስ ነው። እዚህ ውስጥ አሜሪካን ሀገር ያለ ካምፓኒ ነው ቫካንሲን አውጥቶ እናንተ ኢትዮጵያ ሆናችሁ አፕላይ አድርጋችሁ ከዛ ነው ወደ እሱ ነው ወደ እናንተ መጥቶ ፕሮሰሱን እንድትጀምሩ ምን እንደምትሉ መቼ እንደምትመጡ ምናምን ነገር እሱ ነው እንትን የሚላችሁ ማለት ነው። ግን ይሄንን ለማግኘት ግን ከኛ የሚጠበቀው ነገር ምንድነው? ዋናው ነገር በዌብሳይት ላይ ቼክ ማድረግ አለብን። የትኛው ካምፓኒ ቫካንሲ ያወጣ የሚለው ነው። ወይንም እዚህ
ውጭ ሀገር ያለ አሜሪካን ሀገር ያለ ሰው የምታውቁት ጓደኛ ኦር ዘመድ ምናምን ካለ የሆነ ካምፓኒ ሲያወጣ በዛ የሚገኝ አይነት ቪዛ ነው። ሌሎችም መንገዶች አሉ፣ ግን ጀስት ሃይላይቱን ለመናገር ያክል ነው። አራተኛው እንግዲህ ሁላችንም የምናውቀው ዳይቨርሲቲ ቪዛ ወይም ዲቪ ሎተሪ የምንለው ነው። እንግዲህ ይሄ ሁላችንም የመጣንበት አብዛኛው ሰው የመጣበት ነው። አጋጣሚ እኔም ወደዚህ የመጣሁበት በዚህ የቪዛ አይነት ነው ማለት ነው። ይሄ የቪዛ አይነት እንግዲህ ሁላችሁም ታውቁታላችሁ፣ ምንም ግልጽ ነው። በየአመቱ የሚሞላ ነው። ይሄ በየአመቱ የሚሞላው በተለያዩ ኢንተርኔት ቤቶች ላይ የሞላን በፊት ላይ ከስንት ጊዜ ጀምሮ በቃ ከአንድ ሁለት ሶስት ምናምን ተምቶ በሆነ ጊዜ ላይ የሚደርሰን ይሄ እድል ነው እና ይሄ ሁሉም ግልጽ ነው። አሁን ላይ በእርግጥ አንዳንድ ነገሮች ላይ አሁን ላይ እንትን እያሉ ነው። ያው እንደ ድሮ አይደሉም ወደዚህ ለመምጣት ያሉት እንትኖች፣ ግን ይሄ ጊዜያዊ ነገር ነው። ወደ ከቀናቶች በኋላ ከጊዜያቶች በኋላ የሚስተካከል ነገር ስለሆነ ለጊዜው ኢንፎርምድ ሆኖ መቆየቱ ጥሩ ነገር ይመስለኛል። ኦኬ፣ አምስተኛው ፋሚሊ ቤዝድ ኢሚግሬሽን ነው። ይሄ ፋሚሊ ቤዝድ ኢሚግሬሽን ላይክ እዚህ አሜሪካን ሀገር ውስጥ እዚህ ዘመድ ካለ ባለው ሚስት ካለች ይሄ የቪዛ አይነት ነው ማለት ነው። ፋሚሊ ቤዝድ ኢሚግሬሽን የሚባለው ክሎዝ የሆነ ሪሌቲቭ ካለ እዚህ ላይክ ዘመድ ሆኖ አባት እዚህ ሆኖ ልጅ ኢትዮጵያ ካለ፣ እናት አሜሪካን ሀገር ሆና ልጅ ኢትዮጵያ ካለ፣ ባል አሜሪካን ሀገር ሆኖ ሚስት ኢትዮጵያ ካለች፣ ወይንም ሚስት አሜሪካን ሀገር ሆና ባል ኢትዮጵያ ካለ ከዚህ ሆነው ሚስቴን ለማምጣት እፈልጋለሁ ወይንም ልጄን ለማምጣት እፈልጋለሁ ብለው የሚያደርጉት የቪዛ አይነት ነው። ይሄ ፋሚሊ ቤዝድ ኢሚግሬሽን የሚባላል ማለት ነው። ይሄ ብዙ ጊዜ አሜሪካን ሲቲዝን የሆኑ ሰዎች ወይንም ግሪን ካርድ ሆልደሮችም ግን ሞስትሊ አክሴፕትድ የሚሆነው አብዛኛውን ጊዜ ግሪን ካርድ ዩኤስ ሲቲዝን የሆኑ ሰዎች ናቸው ማምጣት የሚችሉት። አግብተውም ሊሆን ይችላል፣ በጋብቻ ወይንም ሊሆን ይችላል፣ ወይንም ልጄን ላምጣት ኢትዮጵያ ልጅ አለችኝ ማምጣት ፈልጋለሁ የሚለውን ነገር ሊሆን ይችላል። እንደዛ ማድረግ የሚችሉት ብዙ ጊዜ ኤፊሽንት የሆነ ተቀባይነት የሚኖረው የሲቲዝን ስትሆኑ ብቻ ነው ማለት ነው። ስድስተኛው የቪዛ አይነት ሪፊውጂ ወይም አሳይለም የሚባለው አይነት ነው ማለት ነው። አሁን እነዚህ ሪፊውጂ እና አሳይለም በጣም የተለያዩ ነገሮች ናቸው። ሪፊውጂ የሚባለው አፕላይ አውትሳይድ ኦፍ ዩኤስ ነው። አሳይለም የሚባለው ደግሞ አፕላይ ኢንሳይድ ዩኤስ ነው ማለት ነው። አሁን ሪፊውጂ ስንል አውትሳይድ ኦፍ ዩኤስ ነው። ፎር ኤግዛምፕል ላይክ ዩኤንኤችሲአር ምናምን በኦርጋናይዜሽን የሚሰጥ ነው። ኦርጋናይዜሽኖች ናቸው ለእናንተ ፎርም የሚሞሩላችሁ። ላይክ የሆነ ችግር አለ፣ ላይክ የሆነ ሰምቲንግ ፕሮብለም ካለ በካምፕ ላይ ሪፊውጂ ካምፕ ላይ የሆነ ነገር ካለ በዛ በጦርነት ሊሆን ይችላል፣ በምን ሊሆን ይችላል። ብዙ ጊዜ ሪፊውጂ የሚገቡ ሰዎች አሉ። ከዛ በኋላ ኦርጋናይዜሽኖች ዩኤንኤችሲአር ነው፣ እነሱ ናቸው ስፖንሰር አድርገዋችሁ ወይም አፕላይ አድርገውላችሁ ወደ አሜሪካ የምትመጡበት ሁኔታ የሚካሄደው ማለት ነው። አሳይለም የሚባለው ደግሞ አናዘር ቲንግ ነው። አሳይለም ደግሞ ግለሰቡ አሜሪካ ውስጥ መምጣት አለበት ግዴታ በሆነ አጋጣሚ ከመጣ። አሁን ቅድም ባነሳናቸው ምሳሌ ቅድም ላይ ባነሳናቸው አይነት በቱሪስት ቪዛ ከመጣ ለጉብኝት ከመጣ ማለት ነው፣ ወይንም ቤተሰብ ጥያቄ ከመጣ ወይንም ሜዲካል ትሪትመንት ከመጣ በኋላ አሁን ምሳሌ ፋሚሊ እዚህ ሀገር አሁን ምሳሌ የቱሪስት ቪዛ ወይም ለጉብኝት የሚመጡ ሰዎች ቢቱ ቪዛ የሚባለው ቅድም ያወራ ነው። እሱ ምሳሌ እዚህ ሀገር አሜሪካን ሀገር ብዙ ጊዜ እናቶች አባቶች ይመጣሉ። አብዛኛውን ጊዜ የሚመጡት እናቶች ናቸው። ምሳሌ የሆነ ልጇ አሜሪካ ካለች እና ምናልባት ከወለደች እሷን ለማድረስ ይመጣሉ። ያሁን ያ በቪዚቲንግ ቪዛ ወይም ቢቱ ቪዛ ነው የሚመጡት። እዛ ፋሚሊ ቪዚት ለማድረግ ለመጠየቅ ይመጣሉ ማለት ነው። እዚህ ከመጡ በኋላ አንዳንዶቹ አሳይለም ይጠይቃሉ። ስለዚህ አሁን የሪፊውጂ እና የአሳይለም ልዩነቱ ምንድነው? አሳይለም ከሆነ በምንም አይነት መንገድ ልመጣ ትችላለህ አሜሪካን ሀገር ውስጥ በቪዚቲንግ ቪዛም ሊሆን ይችላል፣ በቢቱ ቪዛ ወይንም በኤፍ1 ቪዛ ሊሆን ይችላል፣ ወይም ኤች1 ቪዛ ሊሆን ይችላል። ወይም በዲቪ ከሆነ ኦኬ አያሳስብም፣ አያስፈልገውም። በዲቪ ኦልሬዲ አፕሩቭድ ነህ ለመኖር ነው የምትመጣው። በዲቪ ከሆነ እዚህ ኦልሬዲ በቃ ፐርማነንት ሬዚደንት ነው የምትሆነው፣ ችግር የለውም። ግን በወርክ ከሆነ በስቱደንት ቪዛ ከሆነ በቱሪስት ቪዛ ከሆነ
የሆነ ጊዜ ቆይተ መሄድ አይቀርም። ምክንያቱም የሚሰጥ ቪዛ ለ5 ወር፣ ለ4 ወር፣ ለ6 ወር፣ ለ1 ዓመት አይታወቅም። ለዛ ሊሆን ይችላል። ስለዚህ አብዛኛውን ጊዜ በእነዚህ ቪዛ የመጡ ሰዎች ናቸው መጨረሻ ላይ አሳይለም ጠይቀው አንሄድም ብለው ወደ አንመለስም ብለው አሳይለም ጠይቃሉ ማለት ነው። ስለዚህ አሁን ስድስተኛ ያየነው የሪፊውጂ እና የአሳይለም ልዩነቱ ይሄ ነው። አሳይለም ላይ ኢትዮጵያ ላይ ባለው በፖለቲካ ሁኔታ ሊሆን ይችላል። ፖለቲካ ሲስተሙ ኢትዮጵያ አልተመቸኝም ወይንም የሆነ በዛ በማንነቴ ጥቃት ደርሶብኛል፣ ስለዚህ ወደዛ መመለስ አልችልም ካላችሁ አሳይለም ጠይቃላችሁ። የአሳይለም ፕሮሰሳችሁን ጠበቃ ተቀጥሮ የአሳይለም ፕሮሰስ ይቀጥላል ማለት ነው። በዚህ ሁኔታ ነው የሚለያየው ማለት ነው። ቀጣዮችን አራቶችን የቪዛ አይነቶች ደግሞ በሚቀጥለው ቪዲዮ ይዤ እመጣለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደገና ደግሞ ምን አይነት ቪዲዮ ትፈልጋላችሁ? ማለትም ምሳሌ ምን ልስራላችሁ? ስለዚህ በቪዛ አይነት ማወቅ የምትፈልጉት ዲፕሊ ማወቅ የምትፈልጉት መጠየቅ የምትፈልጉት ነገር ካለ ኤኒታይም ብሪንግ ኢት አይ ዊል ዱ ኢት ፎር ዩ ጋይስ። ታንክስ ፎር ዋቺንግ